ይግቡ። ሰላም እንዴት ነው? ጋሽ ማመጫ የባህል ሕክምና ነው አይደል? ግባ። እንዴት ነው? ሰላም ኖት? ተቀመጥ። እሺ ጎረምሳው ምን ተቸገረ መጣ? ምንህን አመመህ? ያው የኔ ችግር በዋነኝነት ቀጥ ብሎ ቆመብኝ። እንዴ ታዲያ እሱ ጥሩ ነዋ። እንዴ ሰው ሁሉ የሚቸገረው እሱ አይደለ እንዴ? ይቁም። ብዙ ጊዜ ጣርኩ ሞከርኩኝ፣ ግን በቃ ምንም ሊንቀሳቀስ አልቻለም። እዛው ነው በቃ ቀጥ ብሎ። አይ ልጄ አሁን ተረዳሁ። ችግር የለውም። እኔ ማመጫ የባህል ሕክምና መጥቶ መፍትሄ ሳያገኝ መሄድ የለም እንዴ። መጠርጠሩስ ዋናው። እኔ እርሶ ጋር ስመጣ መፍትሄ ፈልጌ አይደለ የመጣሁት። እንደው ይገላግሉኝ። ስለዚህ አሁን እኔ በተረዳሁት መሰረት የአንተ ችግር ያው ቀጥ ብሎ ቆሞብህ ነው እንግዲህ የተቸገርከው። ስለዚህ አሁን ይሄንን ምን ታደርጋለህ? አዎ ጥሩ ጥያቄ ነው። ይኸውልህ ጨረቃ ከመጸዳዳቷ በፊት ትጠቀመዋለህ። ጨረቃ ትጸዳዳለች እንዴ? አዎ ትጸዳዳለች። እንደነገሩኝ ከሆነ ይሄ ፍቱን መድኃኒት ነው አይደል? አዎ እኔም መገላገል ነው የምፈልገው። እንኳንም እርሶ ጋር መጣ። እንግዲህ እንደነገርኩ እሱን ነገር በአግባቡ ተጠቀም። እኔ ማመጫ ጋር ባመጣ እኮ ቀጥ እያለ ሰው ፊት ያዋርድ ነበር። እንዴ ቆይ፣ ኧረ ምን እያሉ ነው? ኧረ አይደለም፣ እኔ ቀጥ ብሎ የቀረብኝ ኢኮኖሚ ነው። ኢኮኖሚ ነው እንዴ? አልሻሻል ያለኝ እሱ ነው እንዴ? ይሄ አይደለም። ጉድ በሞትኩት። አበላሽቼ ነበር፣ ተበላሽተ ነበር።